ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ውድ የኢትዮ ኒውስ ቤተሰቦች እንደምን አላችሁ? ለዕለቱ እየተመራረጡ ሰበር መረጃዎችን ወደ እናንተ ይዘንላችሁ ቀርበናል። ልብ ካለህ ናና ያዘኝ እዚህ እየጠበቅኩ ነው ሲሉ ለፕሬዝዳንት ዶናልድ ትራምፕ ቀጥተኛ የጦርነት ጥሪ ያቀረቡት የላቲን አሜሪካው ማን ናቸው? መረጃውን ወደ ኋላ ተሰሙታላችሁ። ትራምፕ በአሜሪካ ስለሚኖሩ ኢትዮጵያውያን ተወላጆች አዲስ መረጃ ወጡ። መረጃውን ይዘነዋል። ይህ መረጃ ወደፊት በሚደረጉ የቪዛ ሂደቶች ላይ ምን አይነት ጫና ይፈጥራል የሚለውን በስፋት እንመለከታለን። በተጨማሪም በመላው ኢትዮጵያ እስከ አጥንት ዘልቆ እየተሰማ ስላለው አስገራሚ ቅዝቃዜ፣ ስለ አዲሱ የቱሉ ካፒ የወርቅ ፕሮጀክትና ሌሎች ወቅታዊ የዓለም ዜናዎችን በዝርዝር እንመለከታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የኮሎምቢያና የአሜሪካ ውጥረት። ልብ ካለህ ናና ያዘኝ ፕሬዝዳንት ጉስታቮ ፔትሮ ለዶናልድ ትራምፕ ያስተላለፉት መልእክት። የላቲን አሜሪካ ፖለቲካ ወደ ከፋ ደረጃ መሸጋገሩን የሚያሳዩ ንግግሮች ከኮሎምቢያ በኩል ተሰምተዋል። የኮሎምቢያው ፕሬዝዳንት ጉስታቮ ፔትሮም አሜሪካ በጎረቤት ሀገር ቬኔዙዌላ ላይ የፈጸመችውን ወታደራዊ እርምጃና የፕሬዝዳንት ማዱሮን መያዝ በመቃወም በዶናልድ ትራምፕ ላይ ጠንከር ያለ ትችት ሰንዝረዋል። ፕሬዝዳንት ፔትሮ በንግግራቸውም ናና ያዘኝ እዚህ እየጠበቅኩ ነው በማለት ለትራምፕ ቀጥተኛ ጥሪ አቅርበዋል። አሜሪካ በኮሎምቢያ ላይ ወታደራዊ ጥቃት የምትሰነዝር ከሆነም ሀገሪቱ ወደማያልቅ የሽምቅ ጦርነት እንደምትገባም አስጠንቅቀዋል። ፕሬዝዳንቱ አክለውም ቦምብ የሚጥሉ ከሆነም ገበሬዎቹ በተራሮች ላይ ወደ ሺህ የሚቆጠሩ አማጽያን ይቀየራሉ ሲሉ አስጠንቅቀዋል። ቀደም ሲል የሽምቅ ተዋጊ የነበሩት እኚህ ፔትሮም ዳግመኛ መሳሪያ ላለማንሳት ምለው የነበረ ቢሆንም አሁን ግን ስለ እናት ሀገራቸው ሲሉ በድጋሚ መሳሪያ ለማንሳት ዝግጁ መሆናቸውን ገልጸዋል። ይህ በእንዲህ እንዳለም ሶማሊላንድ የአሜሪካን እርምጃ በቬኔዙዌላ ውስጥ ዲሞክራሲን ለመመለስ የሚደረግ ጥረት ነው በማለት ድጋፏን ገልጻለች። ወደ ሌላው መረጃችን ስናልፍ ትራምፕናም የኢትዮጵያ ስደተኞች መረጃ እንመልከት። ትራምፕ ስለ ኢትዮጵያውያን ስደተኞች ያወጡት አሳሳቢ መረጃም እንደሚከተለው ይቀርባል። ፕሬዝዳንት ዶናልድ ትራምፕ በአሜሪካ የሚኖሩ ስደተኞች ከመንግስት የሚያገኙት የማህበራዊ ድጋፍ ዝርዝር በትሩዝ ሶሻል ገጻቸው ላይ ይፋ አድርገዋል። በዚህም መሰረት በአሜሪካ የሚኖሩ የኢትዮጵያ ተወላጅ ቤተሰቦች 47.6 በመቶ ያህሉ ቢያንስ ከቤተሰቡ አንዱ የመንግስት ድጋፍ ተጠቃሚ መሆናቸውን ያሳያል። ቁጥሩን ከፍ ያደረገው አንድ ትልቅ ምክንያትም አለ። ቤተሰቦቻቸው ሰራተኛ ቢሆኑም ልጆቻቸው በመንግስት በሚደገፍ የነጻ ትምህርት ቤት ምሳ ወይም የጤና መድን ተጠቃሚ ከሆኑም ያ ሙሉ መረጃ እንደ እርዳታ ተቀባይ ተቆጥሮ በዝርዝር ውስጥ መካተቱ ነው። ይህ መረጃ ወደፊት በሚደረጉ የቤተሰብ ጥሪዎችናም የቪዛ ሂደቶች ላይ መጥፎ ተጽዕኖ ሊፈጥር እንደሚችል የህግ ባለሙያው አቶ ሙሉዓለም ጌታቸው ስጋታቸውን ገልጸዋል። አቶ ሙሉዓለም እንደገለጹት ከሆነም የምትችሉ ሰዎች ከዚህ የመንግስት ድጋፍ ብትችሉም ለወደፊት ፖሊሶች የተመረጠ ነው የሚል ምክራቸውን አስተላልፈዋል። አሳሳቢ የሆነውና በኢትዮጵያ ሰሞኑን የታየው ከፍተኛ ቅዝቃዜ፣ በመላው ኢትዮጵያም እስከ አጥንት የሚዘልቅ ብርድም ተከሰተ። ባለፉት 5 ቀናት በመላው ኢትዮጵያ እየተሰማ ያለው ቅዝቃዜም እጅግ ከፍተኛ ከመሆኑ የተነሳም በማህበራዊ ሚዲያ ዋነኛ የመነጋገሪያ አጀንዳም ሆኗል። ብዙዎች ደራርበው ቢለብሱም ቅዝቃዜው ግን እስከ አጥንት ዘልቆ እንደሚሰማቸው በምሬት እየገለጹ ይገኛል።
ይህ ለየት ያለ ቅዝቃዜም በተለይ በማለዳና በምሽት ሰዓታት እጅግ አስቸጋሪ እየሆነ መጥቷል። የአየር ሁኔታ ባለሙያዎች እንደገለጹት ከሆነም ሁኔታው ለወቅቱ የሚጠበቅ ቢሆንም ዘንድሮ ግን መጠኑ ከፍ ማለቱን አስረድተዋል። በተለይም በደጋማ የሀገሪቱ ክፍሎች ቅዝቃዜው ከበረዶ ጋር እየታየ መሆኑን ነገሩን አሳሳቢ አድርጎታል። በዚህ ወቅት ለጤና ጥንቃቄ ማድረግ በተለይ ለሕፃናትና ለአዛውንቶች ልዩ እንክብካቤ ማድረግ እንደሚያስፈልግም ይመከራል። ቀጣዩ መረጃችን ስናልፍ የኢትዮጵያ አዲሱ የቱሉ ካፒ የወርቅ ፕሮጀክት ኢትዮጵያ በወርቅ ኢንዱስትሪ ትልቅ እምርታም እያሳየች ትገኛለች። ኢትዮጵያ የቱሉ ካፒ የወርቅ ፕሮጀክትን ለማልማት የሚያስፈልገውን $340 ሚሊዮን በውል አረጋግጣለች። ይህ ግዙፍ የገንዘብ ድጋፍ ከአፍሪካ አበዳሪዎች የተገኘ የረጅም ጊዜ ዕዳና የካፒታል እርሻን ያካተተ ሲሆን ግንባታውን በሙሉ አቅም ለማስጀመር ያስችላል ተብሎለታል። የማዕድን ማውጫው በየዓመቱም 164,000 አውንስ ወርቅ እንደሚያመርት የሚጠበቅ ሲሆን በ2027 መደበኛ ምርት ሲጀምር የሀገሪቱን የውጭ ምንዛሬ ገቢ በከፍተኛ ሁኔታ ያሳድገዋል ነው የተባለው። መንግስት ይህንን ዘርፍ እንደ ስትራቴጂካዊ የኢኮኖሚ ምሰሶ በመጠቀም ሀገራዊ እድገትን ለማረጋገጥ ይጠቀምበታል ተብሏል። ወደ ሌላው መረጃችን ስንሸጋገርም የቬንዙዌላ ነዳጅና የኢራን ውጥረት፣ ትራምፕና የቬንዙዌላ ነዳጅ ስምምነት። ፕሬዝዳንት ትራምፕ ቬንዙዌላ ከ30 እስከ 50 ሚሊዮን በርሜል ድፍድፍ ነዳጅ ለአሜሪካ ለማስረከብ መስማማቷን አስታውቃለች። ገንዘቡ ለሁለቱም ህዝቦች ጥቅም መዋሉን ለማረጋገጥ እኔው ራሴ አስተዳድረዋለሁ ሲሉ ትራምፕ ተናግረዋል። በሌላ በኩል በኢራን በኢኮኖሚ ቀውስ ሳቢያም በተነሳው ተቃውሞም የሟቾች ቁጥር 36 መድረሱ ነው የተነገረው። ተቃውሞ አገሪቱ 31 አውራጃዎች ወደ 27ቱ ተስፋፍቷል ነው የተባለው። የጸጥታ ኃይሎች በሆስፒታሎች ላይ ጥቃት መፈጸማቸውን አምነስቲ ኢንተርናሽናል አጋልጧል። ወደ ሌላው መረጃችን ስናልፍ የኢኳቶሪያል ጊኒም አዲስ ዋና ከተማና የወንዶች እጥረት እንመለከታለን። የከተማ ለውጥና የስነ ህዝብ መዛባትም ተከስቷል። የኢኳቶሪያል ጊኒ መንግስት ዋና ከተማውን ከደሴቷ ማላቦ ወደ ዋናው ምድር በማዘዋወር ኪዩዳድ ደላም ፓዝ የተባለች አዲስ ከተማ መመስረቱን አስታውቋል። የውሳኔ የቀድሞ ዋና ከተማ ካላት የመልክዓ ምድር መገለልና የህዝብ መጨናነቅ ለመገላገል ታስቦ የተደረገ ነው ተብሏል። በተጨማሪም በዓለም ላይ ከፍተኛ የወንድ እጥረት ያለባቸው ሀገራት ዝርዝር ይፋ ተደርጓል። ላቲቪያ በየ100 ሴቶች 80 ወንዶች ብቻ የሚገኙባት ቀዳሚው ሀገር ስትሆን ሩሲያም የሴቶች ቁጥር ከወንዶች በ11 ሚሊዮን ብልጫ እንዳለው ተገልጿል። ለዚህም ምክንያቱ ወንዶች ለከባድ ሥራ መጋለጣቸውና በጦርነት ያላቸው ተሳትፎ ከፍተኛ መሆን እንደሆነ ተመራማሪዎች አብራርተዋል። ለዛሬ ያዝንላችሁ ወቅታዊና ሰበር መረጃዎች እነዚህን ይመስሉ ነበር። እናንተስ ትራምፕ ስለ ኢትዮጵያውያን ስደቶች ባወጡት መረጃ ላይ ምን ትላላችሁ? ብርዱስ እናንተ አካባቢ እንዴት ነው? አስተያየታችሁን ኮሜንት ላይ አጋሩን። ቪዲዮን ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። ሰላም ቆዩ።